ሆስፒታል ተገባ። 1000 ብር ልበላ ተበላው አልኩኝማ በቃ። ሰላም ቤተሰብ እንዴት ናችሁ? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ጠፍቻለሁ። የጠፋሁበት ምክንያቱም ትንሽ የመታመም ምክንያት ነበር። የታመምኩበት ምክንያት ደግሞ ያው ስራ ላይ ያለሁ የማይሆን ቀለም እየቀባሁ ሽታ በሚል ምክንያት ያው የአለርጂክ ኬዝ ጉሮሬ ምናምን የማሳል ነገር በጣም ኦልሞስት 3 ሳምንት አካባቢ ለመተኛት ችያለሁ በዚህ ህመም ማለት ነው። እና ትንሽ የስራ ለመስራት ተብሎ ያው በጣም ይቅርታ ትንሽ የስራ ለመስራት ተብሎ ህመሙ ጸናብኝ፣ ታመምኩኝ፣ ተኛሁኝ፣ እንዲሁም ቤተሰብ አስቸገርኩ ማለት ነው። በጣም ያስጠላ ነበር። ህክምናም ለመግባት ሞክሬያለሁ፣ ከአንድም ሁለቴ ሄጃለሁ ምናምን፣ ግን ትንሽ ያው ቶሎ ሊለቀኝ አልቻለም ማለት ነው። እና በዛ ምክንያት ነው የጠፋሁኝ እንጂ ተስፋ አልቆርጥም። እኔ በሶሻል ሚዲያ ተስፋ አልቆርጥም። ምናልባት ተስፋ ያለ መቁረጥ ነገር እንዳለኝ በጣም ሪሊ ይታያል። እና ባለፈ የዛሬ 3 ሳምንት አካባቢ ስሰራት የነበረች ቤት በጣም ትንሽዬ ስራ ነች። በጣም ለትንሽ ብር ተብሎ ነበር ስራዋ የገባሁባት። ግን ያው ስራይ ስለነበረ አልችልም አልልም፣ ገብታችኋል። ትንሽዬ ስራ ነች ብዬ ልንቅ አልችልም። ምክንያቱም እንደዚህ ተባራሪ ስራዎች ነው የምሰራው፣ መስራት የግዴታ ነበር ማለት ነው። እና እሷ እንዴት እንደሰራኋት ምናምን ብሎግ እየሰራሁኝ ነበር አለች። እዚህ ቪዲዮ ላይ አካታታለሁ ያቺ ስራ ማለት ነው። በጣም ትንሽ ብትሆንም በጣም ግን ፈትናኛለች። ለ3 ሳምንት የመተኛት ምክንያት ሆናኛለች። በጣም ያላስፈላጊ ወጪ ማውጥቼባታለሁ በዛች ስራ ምክንያት ማለት ነው። ፕላስ ለብዙ ሰዓታት ነው በቃ የተሰቃየሁ ማለት ስፔሻሊ 1 ሳምንት ሙሉ በጣም ታምሜ ነበር። ህመም ሲባል እንዲሁ ቀላል አይደለም። በቃ አልጋ ላይ መተኛት እኔ ደግሞ አልለመደብኝም። በቃ ጉንፋን ታምሜ ምናምን ማልተኛ ሰው እንዲሁም ጭራሽ አልጋ አልወድም እኔ ማለት በጣም እንዲሁ ለክፉ የሚሰጥ ካልሆነ ተኝተህ መዋል ምንም አይነት ፍላጎት የለኝም ማለት ታምሜም ማለት ነው። ቀላል የሚባል ህመም ሶሪ። እና እንዴ ነው ኤንዌይስ ጠፍተሃል በሰላም ነው ወይ ደነገጥክ ወይ ዩቲዩብ እኮ ከባድ ነው ምናምን ተብያለሁና አይ ነው ከባድ ነው። ቶሎ እንደምትፈልገው ላይሆን ይችላል። እኔ ግን ምንም በቃ ቀን ውሎዬን ማሳይበት በቃ በጣም ተጨናንቄ እንትን አይደለም። እዛች ጋር ያሉ ስራዎች ካሜራማን ራሴ ነኝ። እንዲሁ በቃ ማለት የሚያስቸግር ነገር ኤዲት የሚደረግም በተወሰነ መልኩ ቢሆንም ራሴ ነኝ የምሰራውና ብዙም እንትን የለኝም፣ ድካም የለኝም። ደስ ብሎኝ ነው የምሰራው፣ በጣም ደስ ብሎኝ ነው የምሰራው። እና አልጠፋሁም አለሁኝ። ግን የምትችሉ ሰዎች ብቻ ሰብስክራይብ በማድረግ ተባበሩኝ። ቲክታክም አለኝ። ቲክታክ ላይ በጣም ብዙ የቲክታክ ወዳጆቼ እንዲያውም ይሄን ቪዲዮ ለእናንተ ቆርጬ እልክላችኋለሁና ብዙ ተከታይ አለኝ። እና እናንተ ቢያንስ 10% እንኳን ዩቲዩብ ላይ ሄዳችሁ ሰብስክራይብ ለማድረግ ብትሞክሩ በጣም ትልቅ ለውጥ አይበት ነበር። ብትችሉ ነው። እኔ በጣም ማጨናነቅም አልፈልግም። ለሚችል ሰው ብቻ ሰብስክራይብ እንዲያደርገኝ አፕሪሼት አደርጋለሁ። እንዲሁም አንዳንድ ቻሌንጆች ይዤ እመጣለሁ። ሰብስክራይብ ለሚያደርጉ አንዳንድ ቪዲዮ ስለቅ ላይ አክቲቭ ሆኖ ለሚገኙ ሰዎች አንዳንድ ቻሌንጅ አስቤያለሁ፣ አቅሜ በፈቀደው ማለት ነው። እሱን አስተካክዬ ነግራችኋለሁ፣ ጠብቁኝ። ሌላው በቃ ማስቸግራችሁ ነገር ቢኖር ይሄ ነው። በጣም አዛ አላደርጋችሁም። እኔ ቤት የሃይማኖት ነገር፣ የፖለቲካ ነገር እንዲሁ እነዚህ አጸያፊ የሆኑ ንግግሮች አትጠብቁ፣ አታገኙም። በጣም እርግጠኛ ነኝ፣ ቃል ገባለሁ ለዚህ ማለት ነው። እና በቃ እኔ የራሴ ላይፍ ብቻ ነው ማሳይበት። ይሄን አካውንት ብችል መልካም ነገር ለማሳየት ሞክራለሁ፣ ከላይፌ አልፎ ማለት ነው። ብችል አሪፍ ሰዎች ያስተምራሉ ብዬ የማስባቸው መልካም የሆኑ ነገሮች ለማሳየት ሞክራለሁ። እሱ ነው ልላችሁ የምፈልግ። ስላዳመጣችሁኝ በጣም አመሰግናለሁ። ታሜ የሰነበትኩባት ቪዲዮ ከዚህ ቀጥዬ ያው አስቀምጣታለሁ። እዩልኝ ምን አይነት ስራ እንደሰራሁ። በጣም ትንሽ ቤት ነች ሰራኋት። ስራውም ትንሽ ነበረች።
ከሰራሁኝ በኋላ እኔ እንደነገርኳችሁ አሁን ኦልሞስት 3ኛ ሳምንቴ እንቅልፍ ላይ ነበርኩ። በቃ እንደዚህ ግን ተንቻ አላውቅም በህይወቴ። እውነት እኔ ወባ ያለበት አካባቢ ነው ያደኩኝ፣ ተወልጄ ያደኩ። በጣም ወባ ታምሜ ያለው ምናምን እንዳሁን ግን አማሬ አላውቅም። የዛን ሰዓት የልጅነት ነገር ሆኖ እንደሆነ አላውቅም፣ ግን ያሁኑ በጣም መረር ያለ ነበር። እግዚአብሔር ይመስገን። ግን ያው እግዚአብሔር ምህረት ተደርጎልኝ ድጋሚ ቁሜ ስራም ለመጀመር ሞክሬያለሁ። ስራ ቦታም እየገባሁ ነው አልፎ አልፎ እና ይሄን ይመስላል። ስላዳመጣችሁኝ በጣም አመሰግናለሁ። ስለምታረጉልኝ ትብብርም እንዲሁ በጣም ነው ማመሰግናችሁ። ዩቲዩብን ሰብስክራይብ አድርጉልኝ። አመሰግናለሁ። ሃይ ቤተሰብ እንዴት ናቸው? እንግዲህ ይሄ ስራ የዛሬ 3 ሳምንት ከዛ በፊት የነበረ ስራዬ ነው እና ከመታመሜ በፊት ማለት ነውና በጣም ከባድ ቻሌንጅ የነበረው ስራ ነው ይሄ። ምክንያቱም ዛሬ ሆኜ ሳስበው በጣም ትንሽዬ ሱቅ ነችና አንድ ማቀው ሰው እባክህ እድሳት አድርግልኝ አዲስ ሱቅ ተከራይቼ ብሎኝ እና ልሰራለት ገባሁኝ ማለት ነው። ታሪኩ እዚህ ጋር ይጀምራል። እኔ ይሄ ቪዲዮ ኦልሬዲ ውሎዬ እንዴት እንደነበረ ለማሳየት ያክል ቀረጻ እየቀረጽኩት ነበር። ነገሮች ግን እንዳሰብኩት ሳይሆኑ ቀርተው እንግዲህ ለ3 ሳምንት ኦልሬዲ በሰዓል ምክንያት ነው አሁን እኔ ይሄን ቪዲዮ እስካሁን ያልቀረጽኩት ያላወረድኩት ማለት ነው። ጀስት እንደዚህ ቮይስ ማስገባት ስለነበረብኝ ከቪዲዮ በኋላ እና እሱ ነው ያጋጠመኝ። ምንድነው እዚህ ጋር በቃ ፋርጌ እየሰራሁኝ በጣም ተመስጬ እየሰራሁኝ ነበር። ፋይናሊ የቀረበልኝ ቀለም አንድ ጋሎን የምትባል ወይም 3.5 ሊትር የሆነች ቀለም ነችና አሁን እቺ ቀለም ያው ከሌላ ቦታ ሰርተውባት የቀረችባቸው ቀለም ነበረች እና ቀለም በባህሪያቱ ውሃ ገብቶበት ኦልሬዲ ሚክስ ተደርጎ ከዛ ይቀመጥ ሲባል ቶሎ የመበላሸት ነገር አለውና በቃ ይቅርታ በጣም ይነፍስበታል ማለት ነው። ሲነፍስበት በጣም ኃይለኛ ሽታ ነበረው። የነዚህ ደግሞ በጣም የገነነ አይነት ሽታ ነበረውና በቃ በጣም ከባድ ነበር። ብቻ ያስጠላል። እኔ በህይወቴ እንደዚህ አይነት ስራ ሰርቼ አላውቅም። ማለት አሁን ስራ የለም በሚባል ደረጃ ነው ያለ አዲስ አበባ እና እኔ ደግሞ ተስገብግቤ ለዚች በጣም ትንሽ ብር ነበረች አግሪመንቴ። ግን በቃ እንዲህ ነች አጋጣሚ እንደዚህ ነውና እና በስራ ህይወት ደግሞ በቃ ስራ ጠባቂ ሆነ ከዛ ደሞዙ አማርጠህ ምናምን ደግሞ አይገባም። በቃ የተገኘው ነገር መስራት አለብህ። ኖርማሊ እኔ ለ8 አመታት ነው የምሰራው ይሄን ስራ ማለት ከ8 አመት በላይ ሆኖኛል። ያሁን ደንበኞቼ ከ8 አመት በፊት የነበሩ ደንበኞቼ ናቸው። ማለት ቀደም ብዬ ማቃቸው በቀለም ህይወቴ ቀደም ብዬ ማቃቸው ሰዎች ናቸውና ትንሽ ስራ ሲኖር ይጥሩሃል፣ ትልቅ ስራ ሲኖር ይጥሩሃልና አሁን ትንሽ ነች ብለህ ካለፍከው ነገ ያ ትልቁ ስራ አታገኘውም ማለት ነው። ምክንያቱም ኦልሬዲ እድል መስጠት ነው። ያው በቢዝነስ ዓለም ደግሞ ግዴታ ነው። በቃ ተሳፍጠህ መገኘት አለብህ ከፊት በስራ ህይወት ማለት ነውና አሁን ዛሬ እኔ ትንሽ ነች ባካል መጣም ምናምን ብለው ደንበኛዬ ሌላ ሰው ጠፍቶ ያሰራል። ፋይናሊ በሚቀጥለው ስራ ደግሞ እኔን አይጠራኝም፣ ያ ልጅ ነው የሚጠራው ማለት ነው። እና እንዲህ ስለሆነ የስራ ባህሪያቱ ነው። በቃ እንዲህ ትንሽ ነው አልችልም ዛሬ ብለህ እንትን የምታደርገው ነገር አይደለም። በእርግጥ ስራ ካለህ ይረዳሃል፣ አሰሪም ይረዳል። አይ ነው በዚህ ቀን ስራ አለኝ እስከዚህ ቀን ታገሰኝ ትለዋለህ፣ እሱን ይታገሳል። ግን ደግሞ እንደነዚህ አይነት አንገብጋቢ ሱቅም እድሳት ምናምን ሲሆን ቅድሚያ እንድትሰጣቸው ይፈልጋሉ። ኖርማሊ ደግሞ አሁን ያለው ነገር ስራ የለም እኔ ጋር ገብቼ መስራቴ በጣም ግዴታ ነበረ። 500 ልባል 200 ልባል 1000 ልባል 10000 ልባል ማለት ነው። ማለት ምንም አማራጭ የለኝም። አሁን ባለው ሁኔታ የመጣ ስራ ሁሉ መስራት ነው እና ለዛ ነበር የገባሁበት ልላችሁ ፈልጌ ነው። ግን
እኔ ብዙ ተማርኩበት ከዚህ ነገር። እንኳንም ሰራሁት፣ እንኳንም ታመምኩኝ፣ እንኳንም አልሞትኩኝ እና ያው ግዴታ ነው መውደቅ መነሳት፣ ግን በህይወት ግዴታ ነው እና እሱ ነው እንደዚህ ፋርጌ። ምክንያቱም ክራክ ነበረው፣ ቦርድ ነው ከላይ ያለው ወይም ምንድነው ይሄ የ ማለት ኮርኒሱ ማለት ነው። ይሄ ቹፑድ ኮርኒስ ነው፣ ቹፑድ ኮርኒስ ነው። ሶ መገጣጠሚያው እንደዚህ ክራክ በክራክ ነበረ። ለቃቀምኩኝ። በትዕግስት ነው የምሰራው። በጣም ትንሽ የነች ቤቷ፣ ምክንያቱም ጠዋት ጀምሪያት ወደ 6 ሰዓት ጨረስኩኝ ስራዬ። ጠዋት ስላችሁ 3 ሰዓት ምናምን ነው የምጀምረው እና 6 ሰዓት 2 ጊዜ ቀለም ቀብቼ ጨረስኩኝ። ለሚያስለኝ ነገር ግን በጣም ይቅርታ። ምክንያቱም ሞር ደግሞ ሳወራ የማሳል ነገር አለኝ። ግን ከሰነበትኩት ከ3 ሳምንቱ ሙሉ አሁን በጣም ተሽሎኝ ነው ይሄን ቮይስ እያደረኩ ያለሁ ማለት ነው። እና እንደዚህ ለቃቀምኳት ጽድት አድርጌ። ያው ከለቃቀምኩ በኋላ መጨረሻ ወደ እንትን መሄድ ነበረብኝ፣ ወደ ቀለም ቅብ ማለት ነው። እና ላይታች ብዬ ወርጄ ዘልቄ፣ ያው ወንበር ነበር መሰላሊ ዛሬ መቆሚያ አጭር ሰበይ ስለነበረች በወንበር በቃ ኮርኒስ እንዳለ ደርሶ ነበር እና ጽድት አድርጌ እንደዚህ ሰራኋት። ፋይናሊ ቀለም መቀባት ጀመርኩኝ። ልክ ቀለም ይሄ ሁለተኛ ላይ ነው ቀረጻ የጀመርኩት። አንድ እጅ መጀመሪያ ሰጥቼው ነበር እና ቀለሙ እዚህ ጋር በቃ ሽታው ልነግራችሁ አልችልም። በህይወቴ እንደዚህ አይነት የተበላሸ ነገር ሸቶኝ አያውቅም። እኔ ምን እንደምላላቅም ብቻ በጣም ይገማል። በቃ ሽታው ይረብሻል በጣም። እና እንደዚህ ፏፏ አደረኳት አፌን ሸፍኜ። ያው ጀስት አፌን ሸፍኜ ስላችሁ ማስክ አልተጠቀምኩም፣ ግን ከሰዓት ላይ ስመጣ ግን በቃ ጉሮሬ ሙሉ ይዞኛል እንዳለ በቃ የጉንፋን ስሜት ነበረኝ። እኔ ማስክ አደረኩኝ ምናምን ከሰዓት አካባቢ ማለት ነው። ላየው መጥቼ ከሰዓት በቃ በጣም ተይዤ ነበር። ኖርማሊ ግን እንደዚህ ይጸናብኛል ብዬ አላሰብኩም በወቅቱ። ከዛ ሽታው ከመነሳቱ ከመሽተቱ የተነሳ ደግሞ ምግብ ዘጋኝ። ምሳ አልበላሁም፣ ራትም እንደዚሁ በቃ ኦልሬዲ ራት ታይም አይነገርም። በቃ ማታማ ቤት ደርስ ሙቻለሁ፣ በቃ ሙቻለሁ፣ ታምያለሁ በጣም። እና ሌሊት ነው ሕክምና ሄድኩ እኔ። የዛን ሰዓት ይሄን ስሰራ ውዬ ወደ ማታ አካባቢ 3 ሰዓት ምናምን ሆስፒታል ገብቻለሁ። እና እነሱ ደግሞ ያሉኝ ምንድነው ጨጓራ ቁስለት የአለርጂክ ኬዝ እንዳለኝ ነው የተነገረኝ ማለት ነው። እና ይሄ የጨጓራ ቁስለት ራሱ ያው ጨጓራ አለች፣ በእርግጥ ትመጣለች ትሄዳለች፣ ወተት ስትጠጣባት ትጠፋለች። እና ኖርማሊ ግን እዚህ ጋር ምሳ አልበላሁም ነበርና ምሳ ለመብላቱ ራሱ ለጨጓራው ሌላ ኬዝ፣ ሽታው ለቶንሲሉ ለዚህ ለጉሮሮዬ ህመም ለቶንሲሉም ለአለርጂጉም ሌላ ኬዝ። በቃ ብቻ አያድርስ ነው አያድርስ ነው። በጣም ይቅርታ ግን ይሄን ቪዲዮ ስትሰሙ በቃ እንደዚህ እያሳልኩኝ በየስም። ግን በነገራችን ላይ በቃ አጣዳፊ ሰዓል ነው የነበረኝ ከዚህ በፊት። በቃ የሆነ ኮቪድ ይዞኝ አያውቅም እኔ በህይወቴ። ግን ኮቪድ ላይ የነበሩ ምልክቶች በሙሉ ይታዩብኛል። ጉሮሮ ህመም አለ፣ ቁስለት አለ፣ ምግብ አለመዋጥ አለ፣ ምግብ ማስጠላት አለ። ፕላስ በጣም በአጣዳፊ ነው የሚያስልህ። አክታ የለኝ ምን የለኝ ነበር። ፋይናሊ ግን ወደ አክታ መምጣት፣ እኔም ወደ መፍራት፣ ይሄ የሳምባ ኬዝ እና የቲቪ ኬዝ እንዳይሆን ሁላ እስከ መፍራት ደርሼ ነበር። ስቲል መፍራት ብቻ አይደለም እስከ ህክምና እስከመሄድ ድጋሚ ለነዚህ ናሙናዎች ማለት ነው። እና ፋይናሊ ግን እግዚአብሔር ይመስገን እኔም ተሽሎኝ አሁን ከዚህ በበለጠ በደንብ ስራ ለመስራት ሬዲ ከመሆን እንዲሁም ገባ ወጣይ ማለት አሁን ሱቅ አለን ባለቤቴ ሱቅ ላይ በጣም እየሰራሁ ነው። ሰሞኑን እገባለሁ፣ አግዛታለሁ፣ አንዳንድ ስፌትም ሞክራለሁ። ሽያጭም አለን፣ የቦንዳ ልብሶች እሸጣለሁኝ።
እሱን አሁን በዚህ ሳምንት በጣም እየሰራሁኝ ነው ያለሁ እና እንደዚህ በቃ ፏፏ አድርጌች ቤት ፋይናሊ ከሰዓት ስመጣ ሌላ ተአምር ነበረ። ግን በቃ ሰዎቹ በጣም እንትን አሉ፣ ደነገጡ። በቃ ከሰዓት ራሱ ቤቱ ላስረክባቸው ስመጣ እንደዚህ በማስክ ምናምን ነበረና እና ድምፄ ያዜ ማድረግ ምግብ አልበላሁም ነበር ምናምን እሱን ሲሆን ያው ደንግጠዋል አጠገቤ የነበሩ ሰዎች ማለት ነው። ቤት ፋይናሊ በቃ ጽድት ብላ እንደዚህ ነበር ከሰዓት ያስረክብኳቸው። እስከዚህ ሰዓት አልታመምኩም ማለት ሳይሆን በቃ ብቻ ለክፉ አይሰጥም ነበረ እንትኔ ሁኔታዬ ማለት ነው። ከዚህ ቀጥሎ ሌላ ተአምር። ምክንያቱም በቃ ሆስፒታል ተገባ። 1000 ብር ልበላ ተበላው አልኩ። እኔማ በቃ 1000 ብር ነበር የሚከፈለኝና ወይ ጉድ 1000 ብር ልበላ ተበላው ብዬ እና ምን ይደረግ እንደዚህ ያጋጠመላችኋለሁ። ፋይናሊ ግን እግዚአብሔር ይመስገን በቃ መድኃኒቶች ነበሩ፣ ሁሉም ነገር በቃ አሪፍ ሆነ። ፋይናሊ ውጤቱ በቃ ተመስገን ነው። እኔ እግዚአብሔር ይመስገን አልኩኝ። በቃ መሞትም አለ በዚህ አጋጣሚና ግን እግዚአብሔር መልካም ነው። እድል ተሰጥቶኝ በህይወት ቀጠልኩኝ እላችኋለሁ እና ይሄን ይመስላል።